ሂጃብ ውበት ነውን በሚለው ክፍላችን አዎም አይደለምም የሚያስብሉ ምክንያቶችን ተመለከትን። በዚህ ክፍል ደግሞ ሂጃብ ጭቆና ነው፣ ነፃነትን ይጋፋል፣ ከብዙ ነገር ወደ ኋላ ያደርጋል፣ ለደህንነታችን ችግር ይሆናል፣ የአጥባቂዎች ነው፣ እንዲሁም አንዳንድ ሴቶች ደግሞ ወንድ በሴት ደካማ ስለሆነ ሳይሆን አላህ ስላዘዘኝ ብቻ ነው የሚለብሰው የሚሉበትን እውነት የሚመስል ንግግር ከነስህተቱ እንመለከታለን። كلمة حق يراد بها باطل አንደኛ ሂጃብ ጭቆና ነው፣ ነፃነትን ይጋፋል። ጭቆና ወይም በደል ሲባል ለጥቅማችን ስንል ወይም ከማንነት መጓደል ተነስተን ሰዎችን በማይገባቸው መልኩ ድንበር ስናልፍባቸው የሚመጣ ተግባር ነው። አንዳንዶች ሂጃብን ሴቶች የፈለጉትን እንዳይለብሱ ከሙስሊም ወንዶች የሚደርስባቸው ጭቆና እንደሆነ ይሞግታሉ። የምር ግን የመበደል ስሜት ያላቸው ወንዶች ሴት ልጅ ሂጃብ በመልበሷ ደስተኞች ናቸውን? መልሱን ለነዚሁ ወንድን በስሜታዊነት ደፋሪነትና መሰል ከሴት ጋር በተያያዘ ባለው ድክመቱ ለሚወቅሱት እናድርገው። ወንድ ስሜቱን ብቻ ተከትሎ ከጌታው ምራቻ ርቆ ባለበት ሁኔታ ሴቶች ላይ ስልጣን ቢኖረው ሂጃብ የሚባል ባልኖረ ነበር። የወንድን ሴት ላይ ያለውን ደካማነት እያነሱ ከዛ ሂጃብም እንዲለብሱ ወንዶች ናቸው የሚያዙት ማለት የሚጋጩ ሐሳቦች ናቸው። ከዚህ በፊት በአንዳንድ አጋጣሚዎች እንደተባለው ኢስላም ለጌታ እጅ የመስጠት እምነት ነው። የነፃነት ገደብን የሚያስቀምጠው ሕይወት የሰጠን ጌታችን ራሱ እንደሆነ እናምናለን። ሕይወታችንም እሱ ባስቀመጠልን የምራቻ መንገድ ነው። ከፈጠረን አላህ በላይ ማንም ሕይወት ላይ ትክክለኛውን የሕይወት መርህ ሊያሳውቀን አይችልም። ግና አንዳንዶች ድርጅት ያለባበስ ሕግ ሲያወጣላቸው ዩኒፎርም እያሉ መንግስት ካዘዘ ፖሊሲ ነው ብለው ትልልቅ ፋብሪካዎች ላይ ተሸፋፍነው እየሰሩ ልክ የጌታችን ትዕዛዝ ሲሆን ግን ነፃነታችን ይጠበቅ የሚለው ትዝ ይላቸዋል። የሚያሳዝነው የሴት መብት ተቆርቋሪ ነን ባዮች ተግባር ደግሞ ኒቃብ መልበስ ፈልጋ በቤተሰቧ በማህበረሰቡና በአመራሮች ክልከላ ሲደርስባት እንዳልሰማ ዝም ማለታቸው ነው። በታሪክ ሴትን ልጅ እንደ ዕቃ የቆጠሩ በሰውነታቸው የሚነግዱና የሚያታልሉት ሃይማኖታቸውን አጥብቀው የያዙት አይደሉም። ይልቅ ሃይማኖቱን ለጥቅሙ የሸጠ ወይም ከሃይማኖት የራቀ እንጂ። ስለ ነፃነትም ከፈጠረን አላህ የበለጠ ማንም አያስተምረንም። ሁለተኛ ሂጃብ ከብዙ ነገር ወደ ኋላ ያስቀራል። በዚህ መፈክር ያሉ ሰዎች አብዛኞቹ ወደ ኋላ ያስቀራል ካሉበት ስኬት ራሳቸውም ያልደረሱ ናቸው። የደረሱትማ ዙሪያቸውን አይተው እንዲህም ይቻላል እንዴ እያሉ እየተገረሙ ነው። ላጤ ሆኖ ወይም ሆነ እንዴት ነው ኒቃብ የለበሰች ሴት ባል የምታገኘው ወይም የምታገባው ይላሉ። ብዙም ሳይቆዩ ያገቡ ሙተነቂቦችን ይቆጥራሉ። ኋላ ቀር አድርገው ይስሏቸዋል። እህቶቻቸው ግን የሚታከሙት በተሸፈኑ ሴቶች ሆኗል። ተምራ የማይገባት ይመስላቸዋል። ለማለፍ ሲታገሉ ሌሎች ከነጥብቅነታቸው ከፍ ብለዋል። ለነዚህ ልክ ሼኽ እንዳሉት ሂጃብ አእምሮን አይሸፍንም እንላቸዋለን። ይልቅ ጭፍን ጥላቻ ባዶ እንደሚያደርግና አእምሮንም እንደሚሸፍን እናስታውሳቸዋለን። ሶስተኛ የአጥባቂዎች ነው። ይህን የሚሉት ደግሞ ብዙውን ጊዜ የራስ ወገን የሆኑ ያግራሩ የሚመስላቸው ሙስሊሞች ናቸው። ምናልባት ይህን ሲሉ ሂጃብ ለብሰውም ይሆናል። ግና ፊቷን በሸፈነች እህታቸው ላይ ተባብረው ይዘምታሉ። አልፈውም የተወሰኑት ላይ ጥፋትን ሲያዩ ሁሉም ላይ በጥቅል ይፈርዳሉ። ኒቃብ የሚለብሱት እኮ እያሉ ያሽማጣሉ። የሚገርመው እነሱን የሚወቅስ ማለትም ሂጃብ የሚያደርጉ ሴቶች እኮ ባህሪያቸው እንዲህ ነው ሲባል ወይም ሙስሊም ሴቶች ተብለው በጥቅሉ ሲወቀሱ እኛ አላህ ያከበረነን በጥቂት ሂጃብ የለበሱ ወይም ሙስሊሞች ጥፋት ብዙሃኑን አትፍረዱ እያሉ ለራስ ሲቆርሱ አያሳንሱን ተግባራዊ ያደርጋሉ። አብዝቶ የተሸፈኑ ሴቶችን መውቀሱም ከቅናትና ውስጣዊ መረበሽ የሚመጡ ናቸው። ማለትም ከራስ የተሻለን ሰው ተመልክቶ ዝቅ እንዳሉ ማሰብ፣ ከዛ ራስን ለማጽናናት የሚደረግ ዘመቻ ነው። በቅርቡ አንዳንዶች እንደ ጀብድ የሚያነሱት መፈክር ደግሞ ሂጃብ የምለብሰው ወንዶች ስለሚፈተኑ ምናምን ብዬ አይደለም አላህ ስላዘዘኝ ነው የምለብሰው የሚሉት ናቸው። እውነታ አለው። ግና አንድ ሰው ይህን ሊል የሚችለው ዘመኑ ያመጣው ከወንዶች ጋር እልህ መጋባት ጭፍንነት አሊያም ደግሞ ጌታችን ያስቀመጠውን ከሂጃብ መልበስ ጋር ያለውን ጥበብ ሳያዩ በተለምዶ ወይም በሰሚ ከመተግበር የተነሳ ይሆናል። ለእንዲህ አይነት ሙግት ምላሹ አላህ ራሱ መልእክተኛውን አለይሂ ሰላቱ ወሰላም ሴቶችን በመሰተር እንዲያዙ ሲነግራቸው ያስቀመጠውን
በጨዋነት እንዲታወቁና ከመደፈር ወይም አዛ ከመደረግ እንዲድኑ የሚለውን የሱረቱል አሕዛብ 59ኛ አንቀጽን ነው። ያ አዩሃ ነቢይ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒነ ዩድኒነ ዐለይሂነ ሚን ጀላቢቢሂን ذلك أدنى أن يعرفن فلا يؤذين وكان الله غفورا رحيما በዚህ ሁኔታ ላይ ያሉ ሰዎች እልህ ከጊዜ ወደ ጊዜ መስመር እንዳያስታቸውም ያሰጋል። ሌላኛው የሂጃብን ዓላማ ካለመረዳት የመጣው ደግሞ ሂጃብ ከመልበሳቸውም ጋር ከተገላለጠች ሴት ወይም እነሱ እንደ አቋም ከያዙት አለባበስ የተለየ የሚለብሱ ሴቶችን በየሚዲያው ማጋራታቸው ነው። እኔ አላጨስም ተብሎ ለወዳጅ የሚጨስ ነገር አይገዛም። እንዴት እንደሚጨስም ለሰዎች ሼር አይደረግም። ሂጃብ ጥብቅነት እንደሆነና መገላለጥ ጥፋት እንደሆነ ካመንን እነሱን ማቅረቡ የኛን መልበስ ከትክክለኛ ዓላማው በተቃራኒ ተለምዶ ወይም ባህል ያስመስለዋል። አዝናኙ የሂጃብ ከልካዮች ሙግት በተለይም ስልጣን ላይ ሆነው መሰተርን ለመከልከል የሚዳዱት ደግሞ ደህንነትን ለማረጋገጥ የሚል ነው። ኒቃብ የሚለብሱ ሴቶችን መለየት ስለማይቻል ስጋት ይሆናሉና መልበስ የለባቸውም ይላሉ። ለሚጠብቁት ህዝብ ያላቸውን መቆርቆር ሳናደንቅ አናልፍም። በዚህ ሙግት ከሄድን ግን ሰዎች ልብሶቻቸው ውስጥም ምን እንደሚደብቁ አናውቅም። እንደ ትምህርት ቤት ያሉ ቦታዎች ላይ ከባባድ አደንዛዥ እጾችን እንዲሁም ጎጂ መሳሪያዎችን በልብሶቻቸው ደብቀው ይዘው የሚገቡ ብዙ ተማሪዎች አሉ። ምናልባት እስካሁን በሚታየውም ከኒቃብ በላይ ስጋቱ ያለው የነዚህ የሱስና መሳሪያ ተጠቃሚ ተማሪዎች ላይ ነው። ታዲያ ለህዝብ ተቆርቋሪ ነን የሚሉ አካላት ተማሪዎች በልብሶቻቸው ምን ይዘው እንደሚገቡ አይታወቅምና እርቃናቸውን ይምጡ ሲሉ አይሰማም። ምክንያቱም የዚህ መፍትሄ እነዚህን የሚጠረጥር ካለ ፈታሽ ማስቀመጥ እንደሆነ ያውቁታል። ግና የሂጃብ ጉዳይ ሲሆን ደህና ምክንያት ስለታጣበት ደህንነትን ምክንያት ማድረጋቸው ነው። ሂጃብ የማያሳየን ጉድ የለም። አልፎ ሌሎች ህዝቦችንም ሙስሊሞች ከለበሱ እኛም እምነታችን የሚያዘንን እንለብሳለን አስብሏል። ቅድሚያ ሳይከለከሉ የተውትን እስኪያስታውሱ ድረስ ያደረጋቸው ሂጃብ ጥላቻቸው ምን ያህል የበረታ እንደሆነ አሳይቶናል። ሩቅ ካሉት ከሃዲያን በመሃል በሴት መገላለጥ ከሚጠቀሙት እስከ ቅርቦቹ ሙስሊሞች ድረስ በተለያዩ አቅጣጫዎች የዘመቱበት ሂጃብ ለባሾቹ ላይ ብዙ ፈተና አስከትሏል። ዋጋውን የሚያውቁት ጸንተው ያልተረዱት ደግሞ ላልተው ህይወት ቀጥላለች። መልካም ንግግር ጥፋት ተፈልጎባት كلمة حق يراد بها باطل ይቀጥላል።